ዲጂታል ልዕቀት ጉባኤ በጠቅላይ ሚኒስትር አብይ አህመድ ተመረቀ። የሀገራችንን የዲጂታል ትራንስፎርሜሽን ጉዞ ይበልጥ ወደ ላቀ ደረጃ የሚያሸጋግረውና የዲጂታል ልዕቀት በሚል መሪ ቃል የተዘጋጀው ታላቅ ጉባኤ በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት በይፋ ተመርቋል። ጉባኤው ኢትዮጵያ በቴክኖሎጂ ዘርፍ የጀመረቻቸውን ታላላቅ ሀገራዊ ፕሮጀክቶች እንደ 5 ሚሊዮን ኮደሮች ኢኒሺዬቲቭ ያሉ ይበልጥ ለማገዝና የዲጂታል ኢኮኖሚ ግንባታን ለማቀጣጠል ያለመ መሆኑ እየተነገረለት ይገኛል። በዚህ ጉባኤ ላይ የተገኙት ጠቅላይ ሚኒስትር አብይ እንደተናገሩት ከሆነ የኢትዮጵያ ትልሞች ተራ ምኞት ሳይሆኑ በራሳችን እጆች እና አቅም የምንገነባቸው እውነታዎች መሆናቸውን በግልጽ የሚያሳይ ምስክር ነው ካሉም በኋላ ይህን ስኬት እንድናጠናክር ተሞክሯችንን ለአፍሪካውያን ወንድሞቻችንና እህቶቻችን እንድናካፍል እንዲሁም ከዚህ የበለጠ ውጤት ለማስመዝገብ በቁርጠኝነት እንድንጓዝ ጥሪዬን አቀርባለሁም ብለዋል። ይህ ጉባኤ ኢትዮጵያ በ2030 ሙሉ በሙሉ የበለጸገች የዲጂታል ሀገር ለመሆን በምታደርገው ጉዞ ትልቅ ምዕራፍ ተደርጎ ይወሰዳል።